ሰላም ውድ የቪቲ ፋብ ሪአክሽን ቪዲዮ ተከታታዮች እንደምን አላችሁ? ሚሂ ነኝ። ዛሬም እንግዲህ እንደተለመደው እናንተ ፈታትና ለማድረግ ያሰባሰብናቸው ቪዲዮዎች አሉ። እንግዲህ አብረን ቪዲዮቹን እያየን እንስቃለን፣ እንጮታለን። አስተያየት መስጠት ካለብንም ደግሞ አብረን አስተያየት እንሰጣለን። የሚያስተምር ነገር ከተገኘ እንግዲህ አብረን እንማማራለን። ቅድሚያ ግን ላይክ አርጉኝ ፈልጌው ነው። ያው እንግዲህ ቪዲዮ ላይክ ታደርጉ በጣም ብዙ ሰው ጋር እንደርስ ስለሚረዳኝ ላይክ ማድረጋችሁን አትርሱ። እኔ ወሬ አላበዛባችሁም። ቀጥታ ወደ ቪዲዮ ሌትስ ጎ። ሴት ሆነሽ ከሴት ባህሪ የሚገርምሽ ነገር ይላል። በውስጤ ይቅርታ ጠይቄው እንዲሰማኝ ይፈልጋል። ጸጉር ማዤኔት እንዳደረግኩት ረስቼ እሱ ግን ከ3 አመት በፊት ያደረገውን ነገር አስተውሳለሁ። ቁም ሳጥኔ ሙሉ ነው ግን ለብሳው አጣለሁ። በጣም ነው የምወደው ግን መቼም አልነግረውም። ለምን ቪዲዮ ካድርጌው እንዲያወራኝ እጠብቃለሁ። ያንቺ ባሰ። አጥፍቼ ተናድጄ በመናደዴ ደግሞ እናደዳለሁ። ራሴ አጥፍቼ ይቅርታ እንዲጠይቀኝ እጠብቃለሁ። ዴም በጣም ያስገርም ነገር ነው። አረ እሷን ተዋት። ያቺ ደንባዣ እኔ ላይ ልትጠባረር አልሞከረችም። ጋርቢ ኪሪንግ ሚ ነው። ከዛ 3500 ነው 4000 የኔ አፍቃሪዎች የቴሌግራም ግሩፕ አለና እዛ ውስጥ ገብቼ ወይ ስላቸው ሴቶቹ ለበለው አንደኛ ግን 4000 ምናምን ሰው ያልከው በጣም ብቸኛ እንደሆንክ ነው የምቆጥረው እኔ ማለት ነው። ያፈቅሩኝ ሴቶች በማህበር ተደራጅተው የሆነ ቦታ ቤት ተከራይተው ድግስ ደግሰው ፎቶ ይለጥፈው ሊያመልኩኝ ሲሉ አረ ተው ምናምን በመገላገል ሊያቆም ምን ነው የእንደ በሬ ነኝ አለ ብቻ እሱን ተው። ኤክሷ በጣም አፈላ ማለት ነው። ወስጄ ማለት እንኳን ምናምን ስለው ጥርሱ እንደዚህ እንዲህ ተበትኖ የሲኒ ጎማ ፈነዳውን ችግር ውስጥ ነኝ ማለት ነው። ይሄ ምንድነው? አሁንም ትደባደባል እንዴ ህፃን? እኔ እሱን ተው ማለት ነው። አንደኛዋ ቺክ ስራ መዳይታ የግረኛ ምናምን ላይ ልትመጻደቅ ሞከረች። እኔስ የፈጠነ እዛው ጋር BYD ኢትዮን ገዛውና እያሽከረከርኩ ባጠገቧ እንደምን ሰቅያለሁ። አረ ሳክስ እንግዲህ አንተ እየተወሻሸን ነው ይገባኛል። ግን የሆነ የሚታመን አይነት ፌር የሆነ ውሸቷሽ ሲያስጠላ። አይ ግን ከባድ ነው በእውነቱ በጣም ከባድ ሳክስ ነው ስካከታችሁ ያላችሁት ማን ከባድ ነው ጉዳዩ። ወንዶች ጉዳይ የሚኮራበት ምርጥ አባላችሁ በኢየሱስ ማንን ያዩት ግርጣት ትጠላለህ ማን? ከእንደዚህ አይነት ግርጣት እግዚአብሔር ይሰውራችሁ። አሚን በሉ ማርያምን አሚን በሉ። አትታለል ያው ከባድ ነው ማን በስመኝ ገብሩ ባይኖች ጣት ቺኳን እየፎሽ ደባበስካት በዚህ አይነትማ ቢቸግረው ሳቀማን በጣቶች አይን ብታጫውታት ይሻልሃል። አትታለል ስራ ብሰራ ይሻልሃል። ይኸው መጣ ይኸው ትልሃለች ስራ የለው ይህንን አመል አንተም ተወው። ባገሩ መመሰጥ አይችልም እንዴ? አይ ግን እንደዚህ አይነት ግርጣት በጣም ነው የሚደብረው። ያ የሚገረጣው ሰው በጣም ነው የሚደብረው። ቁም ነገር የለም። አሪፍ ነው እኮ ግን ብቻው ምናምን ቢሆን ጸዴ ነው። እንደዚህ ሚዲያ ላይ ያሰጣው ደግሞ ትንሽ ሩል ነምበር 1 እንዲህ ይላል፣ ሁልጊዜ የማትገመት ሁን። ፋርማሲ ገብተህ ገሶ ጠይቀውጣ። ታዋቂው ፊሎሶፈር ማይክል ጃክሰን ምን ይላል መሰለህ? ዞሮ መግቢያው ጭራሮ። ምን ለማለት ፈልጌ ነው? እንቁላል 30 ብር ነው። ዴም ብሮ ምንድነው? ምን አርጉ ነው የምትይው? መሽናሹን ለአዲነት አረ ስልኩን አባቴ እንዴ ያለው አንተማ ሚስት ብታገባ ሁለታችሁ ቤት ቁጭ ብላችሁ ስትቀባቡ ነው። አቮካዶ ለጤና የሚሰጠው ጥቅም እንትን ለጤና የሚሰጠው ጥቅም ውጣና ህይወቱን ለውጥ ማን ይሄ ሞቲቬሽን በጣም ነው የሚመቸኝ። ማርያምን በጣም ነው የሚመቸኝ። ጠፍቶ ነበረ ድጌ ከች ብሏል መሰለኝ። አባቴ ተመችናለሽ ነው ብለሽ ተመችናለሽ። የዘንድሮ ትዳር ይላል እድሜ ለኔ እኔ ባላገባሽ
ቢያገባሽ ኖሮ ማን ያገባሽ ነበር? አንተ ቀጥያም ሽማግሌ አንተን ያገባው ጊዜ ነበር እከካሞኝ የቀረውት። እድሜ ለኔ እኔ ሷራኩሽ አንቺ አሮጊት ዝም በል እባክህ። ምን ይመስላል ወይ አምር ወይ አፍር መቆጫ ፊት። ሂጂ ወደዛ። ቆይ አንቺ ምንድን ነሽ? ሰው ነሽ? አሁንስ እንዴት እንዳስጠላሽኝ ቋቅ ነው ያልሽኝ። ይሄን ያህል አስጠልቼሃለሁ? አውቄ እኮ ነው የኔ ፍቅር ከምርክ ነው ልኬን ከረገርከኝ በኋላ። ኧረ እኔስ ቀልድ ነው በጣም ነው የምወድሽ። እስኪ የምትወደኝ ከሆነ እዚህ ብብቴ ስር መሀሉ ላይ ሳም። የፈጣሪ ያለ ብብትሽ? አዎ በሌላ ነገር አልሞት ስልሽ በሷፍነሽ ልገይኝ ነው። አላልኩም አትወደኝም። የት ልጅ ነው ልብስ ያወጣሽው? እዚህ ሰፈር ቆንጆ ሴት ብቻ እየመረጠ የሚገል ሰውዬ መጥቷል ሲባል ሰምቻለሁ። ስለዚህ ቶሎ መጥፋት አለብኝ። እና አንቺ ምን አስጨነቀሽ? ማለት ቶሎ በይ ሳይመጣ። ይሄን ፊልም አይቻለሁ። አይቻለሁ። አይተካል? አዎ እኔ አላየሁም። ልይ ነኝ አላየሁም። አዎ እይ ካላየ ግን የሆነ ሰዓት ፊልሙ ያሳዝናል። ዋናው አክተሩ ይሞታል። አክተሩ ዋናው ይሞታል መጨረሻ ላይ ተገኘ እኮ። እኔ አላየሁም። ልየው። ይሞታል። እሺ እኔ ልይ ልጨርስ። እኔ እሺ ጨርስ። አስቸገርኩት እንዴ? ጨርስ። እዚህ አካባቢ እሷና ባውላ ይሞታሉ። ዋናው አክተር ይሞታሉ። እዚህ ጋር ያሳዝናል። ለሱ ነው የነበረኝ ማለት ነው። ልይ ፊልሙን ልየው። እዚህ ጋር መኪና ይገጫቸዋል። ሁለቱንም መኪና ነው የሚገጫቸው። እዚህ ጋር እዚህ ጋር መኪና ይገጫቸዋል። እዚህ ጋር አላየሁም። ልየው ፊልሙን ልየው። እኔ አላየሁትም። አትንገረኝ በቃ አልፈልግም። ማን በጣም ታጋሽ ነህ። እሺ ሶሪ። እሺ ይቅርታ በጣም ግን እዚህ ጋር ነው የሚያሳዝነው። ሁሉም ይሞታሉ፣ ይረፈረፋሉ። እዚህ ጋር የሆነ እንትን መጥቶ ይረፈረፋቸዋል። መብረቅ ይመጣ ይወር። ቀጥሉ፣ ተረጋጋ። ቀጥሉ። አረ እንደው በጣም ታግሰዋል። ማን በጣም ግባለት። ስክራሲያቶ ፑታ አማዋጣ ባል ቅንድብ ይስማል አለች አያቴ። ለአጫም ጅባገጭ ቡርዲ እንደዚህ አልቃሻና ንፍጣም ሆነ ታዲያ ሚስት ጥላላት የለው እንኳን ጥላ ሄደች። ለአጫማም ያተባበጀ ኤም ብላ ወንዳ ሰዳይ እቺ ሳሎሪ ትምትኛለች። ያረክን ያለው አያያዙን አይተህ ጭብጦን ቀማውን አያያዝ ካላማረ አንዱ አራዳ አንዱ ሴት ልጅን በስነ ስርዓት መያዝ የሚችል ወንድ ከእጅ ላይ ይነጥቃል። ከዛ እንደዚህ መነፋረቅ ትጀምራል። እኔም ተባበያ ግባለት። ምን ይመስላል በእናታችሁ? የህንድ ፊልም አትመልከቱ የሚባልበትን ምክንያት ላሳያችሁ። MG आपकी Is this the power of a god? ልጁ ጎረቤት በጠብጣት ብዬ ነው እንጂ ምንድነው አሁን እንደዚህ ማየት? ዴም ብሮ እሺ ፋሚሊ ዛሬ ቪዲዮአችን ይሄን ይመስል ነበር። ቪዲዮ ከተመቻችሁና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ያው እንደምታዩት ቪዲዮዎቼ በጣም ብዙ ሰው ጋር የተዳረሱ አይደለም። ያው የሆኑ ምክንያት ደግሞ ላይክ የተደረገ አይደለም። እስቲ ላይክ አድርጉት። ቢያንስ ይሄን ቪዲዮ 20 ላይክ እስቲ 20 ላይክ አድርጉልኝ። እኔ ለዛሬ እዚህ ጋር አበቃለሁ። በቀጣይ ቪዲዮ እስክንገናኝ ፒስ